ኧረ አባ ቀስ በል። ባልልስ ምን ታመጣለህ? አንተ ራስህ እያያት ሄደ። አንተ ራስህ እያያት ምን ልትሆኚ ነው? ምን ይመስላሉ ጀዝቦች? ልቀቀኝ። እንደዚህ ሰድቡ ዝም ትለዋለህ? ታዩ ቸኩል ይሆናል። ኧረ ቢቸኩል ለመሳደብ ጊዜ ኖሮ ነበር። እንደዚህ ሲነቀማ ዝም ማለት አልነበረብም። በመሳደብ የማገኘው ክብር የለ። ታዩ እባክሽ ነይ እንሂድ። ቆይ እሱ ደግሞ ምን ማለት ነው? ጨዋ መሆን ነው እንጂ ባለጌ መሆን እኮ ቀላል። በዛ ላይ ባዶ ዕቃ ብቻ ነው የሚያስተጋባው። ደግሞ በሰደቡሽ ልክ መሳደብ ለባዶነታችሁ ሙሉ ናችሁ የሚል መልስ መስጠት ነው። አትፈላሰፍ። እውነታው እንደዛ አይደለም። መከበርም መወደድም ራስ በጉልበት የምታመጣው ነገር ነው። አትሳሳች። በጉልበትና በመፈራት የምታገኙ መከበርና መወደድ ከአንቺ በላይ ጉልበተኛ ሲመጣ በሱ ይተካል። በፍቅር የምታገኙን ግን ማንም ቢመጣ ከሰው ልብ ያለሽን ቦታ አይቀማሽ። እንዳይረፍድብን እንሂድ። ዛሬ በኔ ነው ሂሳብ። የትም ቦታ ብንሄድ ሂሳብ በኔ ነው። ሲስተር ነች አውሮቻት መጣሁሽ። ደግሞ ምን ፈልጋ መጣች? እቺ ሁሌ እንዳሳፈረች። ምን አባሽ ልታደርጊ መጣሽ? ምን አባሽ ልትሰሪ መጣሽው? ቤት የሚበላ ነገር የለም። ትንሽ ብር ካለ ብዬ ነው። ምን አይነት ቀን የተፈጠርሽው? አንቺና እናትሽ እድሜ ልካችሁ ነው ወርዳችሁ። እናቴ እኮ ለአንተም እናት ናት። ለምን እንዴት ትናገራለህ ወንድሜ? እያዋረዱ እናትነትና እህትነት የለም። ሂጃውን 20 ብር ምን ላደርገው ነው ወንድሜ? ሌላውን ከሱቅ ተበደሪ። እኔ ምን አገባኝ? ሱቅ እኮ ብዙ ብድር አለብን፣ አልሰጥሽም ብለውኛል። ምን አገባኝ? ሂጂ። ምን ሆነሽ ነው? ወንድሜን ብር ስጠይቀው አልሰጥሽም አለኝ። ቤት ደግሞ ምንም የሚበላ ነገር የለም። እሺ ቆይ አንቺ ወደ ቤት ሂጂ፣ እኔ እሱን አወራዋለሁ። እሺ ይዙ አንዴ ላውራ። አቤት። ምንድን ነው? ለቤተሰቦቹ ሳትሆን ነው እንደኛ መጋብዘው? ምን አገባ? ይሄ የቤተሰብ ጉዳይ ነው። በማይመለከት አትግባ። ቤተሰብህ ብትታመም የሚያስታምምህ ብትሞት የሚቀብር ነው። እኛ አንተ ከሌለህ የለንም። ገባህ? አስብ ትንሽ ከቻልክ። ምግቡ አልደረሰም የኔ ፍቅር? ደርሷል። ላቀራርብ ነው። አባትህ ግን ዘገዩ። ቆይ እኔ ልክፈት። እግዚአብሔር ይስጦት አባባ። መች ገንዘብ ጠየቅኩሽ? ጋሼ ምግብም የለም። የኔ ፍቅር ማን ነው? የኔ ቢጤ ናቸው ጋሼ። ሰው እየጠበቅን ነው። ቆይ እንጂ መች ሰማሽኝ? አይ እንግዲህ አያድርቁኝ። ና አባርርልኝ። እንዴ አባዬ፣ ልጄ ና ግባ ቤት። ጆሲ አንዴ ላናግርህ። አባትህ እሳቸው ናቸው? አዎ። ምን ነው? አባትህ የኔ ቤተሰብ ለመተዋወቅ ይሄን ለብሰው ነው የሚመጡት? ቆይ አንዴ የሆነ ነገር ልንገርሽ። ነይ ልብስሽን በራይድ ልክልሻለሁ። እዛው አባትሽ ቤት ሂጂ። እሺ። ምን? ልጄ በእኔ ምክንያት እኮ እንድትጣሉ አልፈልግም። አባዬ አንተን ሳታከብር እኔን ታከብረኛለሽ ማለት ዘበት ነው ልጄ። ቆይ ግን ለምንድን ነው አባትን ማታስተዋውቅ? አስተዋውቅሻለሁ የኔ ቆንጆ። ምን አባቱ ስና ነው ዝም አቶ ጆሲ የሚገባው? አይ ሰካራም አባትን ተቀበለኝ በእናት። እሺ አመሰግናለሁ። ምን እዚህ ና። ወዴት ነው ጥላኝ የምትሄደው? ወደ ቤት። የማንንም ሰካራም ለመደገፍ ነው እኔን ጥላኝ የምትሄደው? ደውዬልሽ እናወራለን። አሁን ሂጂ። የኔ ልጅ ጎሽ ተባረክልኝ። ከኔ ይሄ ሰካራም በልጦብን? ኢየሩስ እንዲህ የምታብጠለጤው አባቴ ነው። ከዚህ በኋላ አፍሽ እንዳከፍች። አባቴ? አዎ አባቴ ነው። በየጉድጓዱ ሰክሮ የሚወድቀው አባትህ ነው። አንተም አባትን ምንም ዋጋ የላችሁ። አንተም ብትሆን ለኔ አጠቅመኝ። ትሰማለህ? አባትን እዚሁ ጥለው ከኔ ጋር የምትሄድ ከሆነ አሁንም ቢሆን እድላለሁ። እድል እንዴ? አይን ይበራል ተብሎ ምርኩዝ አይጣልም። ሺህ ጊዜ ልትቀሪ ትችያለሽ። እሺ ቁርበት ና አባዬ።